ትዳርሽን ማስተካከል ከፈለግሽ ምንም ነገር ከማድረግሽ በፊት ይህን ቪዲዮ ተመልከች። ካገባሽ ሰዓት ጀምሮ ቤትሽን በስነ ስርዓት ለማስተዳደር ባልሽን ለማስደሰትና ጥሩ ሚስት ለመሆን ትጥሪያለሽ። ልጆች ከመጡ በኋላ ደግሞ እነሱ መንከባከብ፣ መልካም እናት ለመሆን የቻልሽውን ሁሉ ጥረት ታደርጊያለሽ። ታዲያ በዚህ ሁሉ ሩጫ ውስጥ ትደክሚያለሽ፣ ትዝያለሽ፣ ነገሮች ሊታክቱሽ ይችላሉ፣ ሰላምሽንም የሚሰርቁ ነገሮች ሊፈጠሩ ይችላሉ። ነገር ግን በየትኛውም ሲዝን ውስጥ ብትሆኚ አንድ መርሳት የሌለብሽ ነገር አለ፣ ልብሽን መጠበቅ። ልብሽ ሰላም ከሆነ ህይወትሽ ሰላም ይሆናል። ልብሽ ከታወከ ግን ህይወትሽም እንደዛው ነው የሚሆነው። መጽሐፍ ቅዱስ እኮ አጥብቀ ልብህን ጠብቅ የህይወት መውጫ ከሱ ነውና ይለናል። ስለዚህ ምንም ነገር ከመጋፈጥሽ በፊት ነገሮችን ወይም ትዳርሽን ለማስተካከል ከመጣርሽ በፊት አንቺ የውስጥሽ ሰላም ላይ ስሪ። ልቡ የተዘረፈ ሰው ህይወቱ ይዘረፋል። ስለዚህ ከሁሉ በፊት የልብሽ ቅኝት ምን ላይ እንደሆነ መርመሪ። ውስጥሽ እኮ ንዴትና ሀዘን ከተሞላ ትንሿም ነገር ታናድድሻለች፣ ቶሎ ቶሎ ትበሳጫለሽ፣ ባልሽንም ታስቀይሚዋለሽ፣ ልጆችሽም ላይ ትጮያለሽ። ነገሮች በሙሉ ከብደው ይታዩሻል። ውስጥሽ ሰላም ከሆነ ግን መልስሽ ራሱ የተለየ ነው የሚሆነው። ለትንንሿም ነገር ታመሰግኛለሽ። ህይወትን በአጠቃላይ ቀለል አድርገሽ መያዝ ትችያለሽ። ስለዚህ ልቤን እንዴት ልጠብቅ ካልሽኝ ቀጣይ ቪዲዮ ላንቺ ነው፣ እንዳያመልጥሽ። ሻሎም